የሆነች ፋብሪካ እንተክላለን፣ የሆነች ሱቅ እንከፍታለን፣ ወይ የሆነ ማስተር ተመርቀናል፣ ወይ የሆነ ፕሮፌሰር ተብለን ተጠርተናል። ሁሉም እሷ ጋር አይገባም፣ እሱ ጋር አይገባም። ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ። ነገው መልቂያማ ሰላቱን ወስድበታለሁ፣ ጾሙን ወስድበታለሁ። ትልቅ ቤት እያለው እዚህ ጋር 3 ክፍል ሊጨምር ይላል። ለምን ይመስላችሁ? ቀልቡ ጠቦ ነው እንጂ አሁን 10 ክፍል ያለው ሰውዬ ድንገት ረካቴን ተሰግዶበትም አያውቅም። ቤቱ ብንቆልለው ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበታል። ይሄ ነው እኮ ዱንያ። አንድ መስጊድ ብትመጣ ካለ ጥቅም አለ ማለት ነው። ወይ ወንበር ጥቅም አለ፣ ወይ መስጊዶቹ ሱቅ አላቸው። ከዛ ውጭ አይጣለም። እንዴት ይጣላል? ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንግዲህ በመጀመሪያ አላህ ሱብሓነሁ ወተዓላ በነፃ ገብተን አትርፈን የምንወጣበት ቤት ላመጣን ጌታ ምስጋና አላህ ይገባው። ሰው ክብሩን ለመሸጥ ገንዘብ ከፍሎ የሚገባበት ብዙ ቦታ አለ። ሲወጣም ክብረ ቢስ ሆኖ ይወጣል። በዱንያ ላይ ደግሞ በነፃ ተገብቶ አትርፎ የሚወጣበት መስጊድ ብቻ ነው። ከዛ ውጪ ዱንያ ላይ በነፃ ተገብቶ የሚተረፍበት ቦታ የለም። የዚህ አይነት ቦታ አላህ ሱብሓነሁ ወተዓላ ወዶን ከፊሉ በሱስ ከሱሱ ላይ አልነሳም ብሎ ከፊሉ አይ አላቋርጠውም እቺን ድራማ ብሎ ድራማውን እየቀጠለ ከፊሉ አረ እንዴ የፈለገ ኢማሙ ሐያ አለሰላይ በሉ ማንቼ ጎሉን ሳያገባ ብሎ ደግሞ ቁጭ ያለ ማን ግጥሚያ ይኖረው አላውቅም። ደግሞ ድንገት ማንቼ ካለው አላውቅም አንተም ባለህበት እንዳትሉ አጠቃላይ በተለያየ አህዋል ያሉ ወንድሞቻችን ቁጭ ባሉበት እኛን አላህ ሱብሓነሁ ወተዓላ በእንደዚህ አይነት ምርጥ ቦታ መላእክቶች የሚያንጃብቡበት እዚህ ቤት ከማንም የምንለየው ደግሞ የሚተላለፈው መልእክት እንኳን ሐዲሱ ባይገባው እዚህ ጋር ቁጭ ያለው ሰው በመቀበጡ ብቻ ምህረት ያገኛል። የሚገርም ትርፍ ነው እኮ ዱንያ ላይ እንደ መስጊድ ትርፍ ያለበት ቦታ የለም። ለአንድ ሰዓት ለ2 ሰዓት ዳዕዋ ቢነገር ምንም አይገባው፣ ባይገባው ግን አይከስርም ስለተቀመጠ ብቻ። ያንዳንዱ ተቀማማጭ ሁሉ መላእክቶች ሁሉ ማረው እዘንለት እያሉ ዱዓ አረጉልናል። አላህ ሱብሓነሁ ወተዓላ ከሚማሩት ከተማሩት ባሪያዎቹ አላህ ያድርገን። እንግዲህ ዛሬ ወንድሞቻችን ያው ብዙ አስቸግሪያቸው ነው። በ4 ወር አካባቢ ፕሮግራም እንድናዘጋጅ ብዙ ጊዜ ይጠይቁናል። ሳናውቅ ቀርተን አይደለም። ነገር ግን እንደምታውቁት ዳዕዋው በጣም አድርጎ ሰፍቷል። ገጠሩ ዳዕዋ ይፈልጋል፣ ከተማው ዳዕዋ ይፈልጋል። ያ ሁሉ ደግሞ ማዳረስ አይቻልም። አላህ እንኳን የራሱን ሐቅ ቆሞ መስገድ የማይችል ሰው ቁጭ ብሎ የማይችል ሰው ተደግፎ የማይችል ሰው እያጠቃቀሰ ደግሞ መስገድ የማይችል ሰው በቃ አእምሮን ስቷል፣ አይጠየቅም። እዚህ ድረስ ያሉ ሰዎች ይጠየቃሉ። ስለዚህ ዳዕዋ ሰው ይፈልጋል። ነገር ግን ዳዮች የሉም። ዳይ የለም እዚህ ሀገር 7 ልጅ ይወልዳል፣ 9 ልጅ ይወልዳል። ልጁን ዳይ ለማድረግም የሚመኝም አባት ብዙ የለም፣ በጣም የለም። ለምን? ዳይ ከሆነ መኪና አይዝም፣ ዳይ ከሆነ ቆንጆ ብር አይቆጥርም፣ ዳይ ከሆነ የሰው ሰደቃ ተቀባይ ሆኖ ይኖራል የሚል ሜንታሊቲ ስላለ ዳይ አናገኝም። ዳይ የለም ደግሞ ማለት ምድር የለም ነው። የመኖር ያለመኖር ዋስትና የሚኖረው አንድ አካባቢ አምር ቢል ማዕሩፍ ነይ አኒል ሙንከር ሲኖር ብቻና ብቻ። እዚህ አካባቢ በሰላም ገብቼ እወጣለሁ የሚል የምትል ወደ መልካም የሚያዝ ከመጥፎ የሚከለከል ሰው የግድ ያስፈልጋል። በየትኛውም የምንቀይራቸው ቤቶች የምንገዛቸው ቤቶች
ቤቱ ያምራል አያምርም ካሬው ስንት ነው አይደል ማለት ያለብህ። አምር ቢልማዕሩፍ አለ የለም። አምር ቢልማዕሩፍ ከሌለ አባት እንደ አባት የማይታይበት ታላቅ እንደ ታላቅ የማይታይበት የሰው ሐቅ አማና ነውር የማይሆንበት አካባቢ ከሆነ ምንን ትኖራለህ? እንኳን ሞባይል ልጅ እየቀማ አይደል እንዴ ሰው ሞባይል ምን ይገርማል? ልጅን አክቶ 3 ሚሊዮን ብር አምጣ 2 ሚሊዮን ብር አምጣ እያለ አይደል? የአንድ ሰው ቀልብ መስበር ቢገባውና አምር ቢልማዕሩፍ ቢገባው ኖሮ እንኳን ልጁን ሊደብቅበት 3 ሚሊዮን ብር ሊጠይቅ ይቀርና አያስበውም ጉዳዩ። ስለዚህ ወንድሞቻችንም ላይ እዚህ አካባቢ ዳዕዋ ለማድረግ ብዙን ጊዜ ይጠይቃላችሁ። አላህ በሚያውቀው እግራችን ዘርግተን ለመተኛት እግራችን ዘርግተን ለመብላት አይደለም። በጣም ብዙ ክፍተት አሉብን ከሚባለው በላይ። ክፍተቱ በነገራችን ላይ በሙስሊሙ ብቻ አገሪቷ ብዙ ክፍተት አላት። 120 ሚሊዮን አለ፣ ሰዎች ግን የሉም። ቀበሌ ስትሄድ የምትጨነቀው ለምንድን ነው? አምር ቢልማዕሩፍ ስላልሰማ ነው። መታወቂያ መስጠት ውለታ ይመስለዋል። ለምን እንደ ሾመው አላህ አያውቅም። ክፍለ ከተማ መሄድ ጭንቀት ነው። ለምን? ሳንቲም ካልከፈለ ጉዳዩ ያልቅለት። ጤነኛ ሰው ስላልሆነ የተቀመጠው ችግር ውስጥ ገባል። የትም ጉዳይ ስንሄድ መደራደሪያ የምናደርገው ሳንቲም ሆነ። ለምን? አምር ቢልማዕሩፍ ስለሌለ። አምር ቢልማዕሩፍ በጣም ዋጅብ ነው። ይሄ ዳዕዋ የሚያስተላልፍ አካባቢያችን ላይ ሰው ካለ እንዳይሰበርብን ያ ሰው እንደ እንቁላል የሚያዝ ወላሂ ግዴታ ይኖርብናል። ይሄ ልጅህ የሚያደርገው ይሄ ዳዕዋ ያደረገለት ነው። ይሄ ልጅ ላይ ደግሞ ዳዕዋ ያደረገው አንተ ድንገት ኮልፌ ተኝተህ ሊሆን ይችላል። ሱቅን ግን አላህ ይዘጋው። ልጅ እዚህ ቤት ሲመጣ መርፌ ስለተወጋ አንተ ሄደ ኮልፌ እንኳን ቀብር ብተኛ እዚህ ቤት የሚያደርገው ሰላት አላህ አንተ ጋር ያደርስልሃል። ኢዛ ማተ ኢብኑ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ። የሰው ልጅ ስራ ሁሉ ይቋረጣል 3 ነገር ሲቀር ተብሏል። ከዛ መካከል አንዱ አው ወለዱ ሷሊህ የድዑ ለሁ፣ መልካም ልጅ ለአባቱ ዱዓ የሚያደርግለት። ረቢ ረሐሙሁማ ከማ ረበያኒ ሰጊራ፣ ጌታዬ ወይ በልጅነቴ እንዳዘኑልኝ ስሸናባት እንደሸናውባት እንደቻለችኝ፣ ሌሊት ተነስቼ ከእንቅልፍ ስትነሳ ሳትነሳ ከእንቅልፍ ያስነሳዋት፣ ጡቷን የቧጨርኳት፣ ሰርግ ቤት ልትሄድ ስትል ያስቀረዋት፣ ከለቅሶ ከሚደረገው ማህበራዊ ጉዳይ ያስቀረዋት እናቴ ቀብር ተኝታለች ብሎ እዚህ ጋር 2 ረካ ሰግዶ ዱዓ ሲያደርግላት አልሐምዱሊላህ። የመርካቶ ሱቅ ይዘጋል፣ አይመለከትህ፣ ወራሽ ወስዶታል። እዚህ ቤት የተውከው ልጅ ግን ኢላ የውመል ቂያማ ልጅ ባንተ ዘር እስኪያበቃ ድረስ ቀብር እስኪገቡ ድረስ ሱቅ አልተዘጋም። ከዚህ በለጠ ብስራት ምን አለ? ቁም ነገሩ 9 መውለድ 1 መውለድ አንዳንዴ ማለ መውለድ አይደለም። አላህ የራሱ ሂክማ አለው። አልሐምዱሊላህ 9 ልጅ አለኝ ስትለው 9 ክብሪት ነው የሚሆንብህ በጥሩ ካላሳደግ። 9 ስላለ አይደለም። አንድ ወንድሜ ደግሞ ተመኝቶ 1 ልጅ ስላጣ አላህ ፈልጎልህ ነው። በልጅ እንዳትቀጣ ስለፈለኩኝ እኔ አንተን ስለፈለኩኝ ብሎ ነው እንጂ አላህ የፈለገውን መንታ ይሰጠዋል፣ የፈለገውን 1 ልጅ ይሰጠዋል፣ የፈለገውን ደግሞ መሃን ያደርገዋል። ይሄ ኔትወርክ ያለው በአላህ እጅ ብቻ ነው። ስንቱ እየሄደ ነው አይደል እንዴ? 1 ልጅ ፍለጋ ቻይና 5 ሚሊዮን ብር፣ ታይላንድ 7 ሚሊዮን ብር፣ ህንድ 10 ሚሊዮን ብር እያለ ስንት ብር ያወጣል። አላህ የራሱ ሂክማ አለ። ያ ሂክማው በሱ እጅ ነው ያለው። ስለዚህ ርዕሴን እስካሁን አልገባውም። ወደ ርዕሴ ከመምጣቴ በፊት እያንዳንዳችን 5 ልጅ 3 ልጅ 2 ልጅ በምንወልድበት ጊዜ ልጃችን አንዱ ጎበዝ ነጋዴ ከሆነ አልሐምዱሊላህ፣ አንዱ የአላህ ቤትን የሚንከባከብ፣ አንዱ ዳዒ የሚሆን እኛ ዳዕዋ እናደርግም። እንግዲህ የዛሬው የተሰጠኝ ርዕስ አላህ ሱብሓነሁ ወተዓላ በዱንያ ላይ ማንም ደረጃቸውን የማያወርድባቸው የፈለገ ዱንያ ላይ ታዋቂ የሆነ ሰው እንኳን በገንዘብ ቢታወቅ አሊምነ ተብሎ ከፍ ቢደረግ
የጠቅላይ ሚኒስቴር አማካሪን እንኳን ቢባል ጠቅላይ ሚኒስቴርም ቢሆን ደረጃውን ላያገኝ የሚችልበት የዚህ አይነት ደረጃ በዱንያ ላይ አላህ ሰጥቶኛል ብሎ ከፍ ብሎ የማይታይበት አላህ ዱንያ ላይ ከሰጠን ትልቁ ነገር ወላጆቻችን ናቸው። በተለያየ አጋጣሚ መልእክቱን ለማድረስ ሞክረናል። ቢያንስ በወላጆች ጉዳይ በተለያየ መድረክ ባስተላለፍ ነው በተለያየ መንገድ ባስተላለፍ አልহামዱሊላህ ረብል ዓለሚን ወላጆችን በሚመለከት እኛ በሃይማኖታችን እንደዚህ አይነት መልእክትን መስማት አልቻልንም በማለት የሌላው እምነት ተከታይ ያዳምጠው ወደ 24 ሚሊዮን ስለ እናቶች ተደምጧል። አልহামዱሊላህ ይሄ በየትኛውም አጋጣሚ አላህ ይሰማል ካላለ በስተቀር ይሄን ቁጥር ማግኘት የምትችሉ አይደለምና አልহামዱሊላህ ሌሎችም ቢሆን ቦርቡሮ ስለ ህይወታችን ያለንበት ነገር ሁሉ የሚነግረን ቢኖር ኢስላም ብቻ ነው። አፍንጫችን ይዘን ከምንገባበት ሽንት ቤት አንስቶ እስከምንኖርበት ህይወት ድረስ መመሪያ ያለው ዲን ነው። በጣም በሚገርም ሁኔታ አራስ ቤት ለሄደች ለወለደች እህቴ የሚደረግ ዚክር የተለየ ነው። ታዚያ ለደረሰበት ወንድሜ የሚደረግ ዚክር የተለየ ነው። አዲስ ልብስ እንለብስና አሮጌ ልብስ እንለብስ የሚደረግ ዚክር የተለየ ነው። አዲስ ቤት ስንገባ የሚደረገው ዚክር የተለየ ነው። ከቤታችን ስንወጣ የተለየ ነው፣ ስንገባ የተለየ ነው። መስጊድ ስንገባ የተለየ ነው፣ ስንወጣ የተለየ ነው። አዲስ ሙሽራ ስናይ የምናደርገው ዱዓ የተለየ ነው። የትኛውም ዲን ከኢስላም ውጪ የተናገረ የለም። የትኛው እኔ በጣም ደግሞ የሚያጅበኝ ላሮጌና ለአዲስ ልብስ ዚክር የለየ ዲን ነው። ጧት ስትለብስ አልহামዱሊላህ الذي كساني هذا ورزقني من غير حول مني ولا قوة ያለኔ ኃይልና ብልሃት ይሄን ልብስ ያለበስከኝ ጌታ ምስጋና ይገባ አለቀ። ጧት ስለብስ አዲስ ልብስ ደግሞ ስለብስ አዲስ ዚክር አለ። اللهم لك الحمد أنت كسوتني أسألك من خير وخير ما صنع له وأعوذ بك من شر وشر ما صنع له አንተን አዲስ ልብስ ያለበስከኝ ጌታ ሆይ ይሄ ዛሬ የገዛውት የለበስኩት አዲስ ልብስ መጥፎ ነገር ካለ ባንተ ተጠበቃለሁ፣ ኸይሩን ካለ ካንተ ከጅላለሁ። አንድ ቀን ነው የምታደርገው ይሄን ዚክር። አይገርምም? አዲስ የገዛ ብቻ ቀን እንዲህ ያሟላ ዲን የለም። ይሄን ያነሳው ለምንድን ነው? እነዚህ ትንንሽ ናቸው የምንላቸው በዚህ አይነት መልኩ ከታዘዝን ስለ እናትና ስለ አባትማ ተነግሮ ያበቃ። እንደ ኢስላም ስለ እናትና ስለ አባት የነገረ የለም፣ የሚናገርም የለም። ሰው እናትን አክብሩ ሊል ይችላል። ሰዎች እናታቸውን አክብር አባትን አክብር ሊል ይችላል። በእስልምና ግን እናት አክብር አባት አክብር አይደለም፣ ትእዛዝ ነው። ማክበር ሳይሆን ትእዛዝ የምትፈጽመው ነው። እናት ማክበር አለማክበር፣ አባት ማክበር አለማክበር ምርጫ አይደለም። እኛ እንደዚህ ሄደን ምን መክሮ የለም። እንደ ኢስላም ምርጫ የለውም። አላህ ለእናትና ለአባት ምርጫ አለመኖሩን ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ ፊ ዱንያ ማዕሩፍ። እናቴ አመመሽ ወይ? መጣውልሽ እናቴ። እናቴ አስቤዛ አልተሟላልሽም? መጣው እናቴ። ምንድነው ደበረሽ? ሐኪም ቤት ልውሰድሽ እናቴ? የፈለገ እምነት ተከታይቱ ወሳሂቡሁማ ፊ ዱንያ ማዕሩፍ። አንተ ያለ ላይ ርባት፣ አንተ ያለ ላይ ጠማት፣ አንተ ያለች ላትከጅል በሃይማኖት ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየ ዲን። እናቴ አንቺም በሃይማኖትሽ ነሽ፣ እኔም አላህ አዞኝ ነው። አንቺ የምታመልከው አዞሽ አይደል? አዎ፣ እዚህ ጋር መለያችን ነው እናቴ። ከዚህ ውጭ ግን በሃይማኖት ጉዳይ በስተቀር እኔ አንቺን እንድኸድም ካንቺ ጎን እንድቆም ስላንቺ ማንነት እንድከታተል አላህ አዞኛል። ድንገት እናትም ሸሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ። ለምን? ገምጫጫ የሆነ ባህሪ እሷ ጋር እያሳየው ነው። የሆነ ነገር አድርግ ስትባል ትላለህ። ስልክ ስትደውልልህ አታነሳላትም።
እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብህ። ሁሉም ሐጃ ከሷ በኋላ ነው። ሁሉም ሐጃ ከሱ በኋላ ነው። ከነሱ በላይ ሐጃ የለንም ዱንያ ላይ። ለምን የነሱ ቃና አንቱ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል፣ አባቴ ገንዘቤን ይከጅላል፣ ሊወስድብኝ ይከጅላል ሲላቸው ምን ይገርማል እሱን ያሉት ገንዘብም አንተም የሱ ነው ያሉት። እሱ ለገንዘቡ ክስ ሊያቀርብ ነበር። ስለ ብሩ ሳይሆን አንተም የሱ ቃና ነው ያሉት። አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል። አላህ ቀብራቸውን አላህ ያሳምረው። ረውደቱል ሚን ሪያዲል ጀና አላህ ያርጋቸው። እኛም እንግዲህ ቀብር ገብተን የማይረሱ ልጆች አላህ ይስጠን። ያው በዛም በዚህ ማለቁ አይቀርም። ወደርንም ጠላንም እቺ ዱንያ ማለቁ አይቀርም። ሰዎች ቢያፈቅሯትም ባያፈቅሯትም ቁል መታዕ ዱንያ ቀሊል ነው ያለ አላህ። የዚህች ቅርቢቷ ትንሽ ናት ነው ያለው። አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ትተሜድ ማለት እኮ መሽሞት ካንተ ስንት አባቶች ሞቱ፣ ስንት እናቶች ሞቱ። 150 100 120 ሚሊዮን ብር ጥሎ ሄደዋሉ። አንድ ሰው በሰደቃ እንኳን ያስታውሳቸው አንድ ኢላ መን ረሒመ ረቢ። አላህ ያዘነላቸውማ የአባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ። ሁሉም መጥፎ አይባልም፣ ሁሉም ጥሩ አይባልም። ብዙ ግን የምናየው ቶሎ ይወርሳል። አባቱ ያልነዳው መኪና ሲነዳ ነው የምታየው። ወዲያው ካልኩሌት ነው የሚደረገው ስለ ራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም። ኸይረኞችስ በእናታቸው ስም አምፖል ያስገባሉ፣ አንድ ቁርአን ገዝተው ያስገባሉ። በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ። በእናቴ ስም ሙአዚኑን ይዣሉ ይላሉ። በእናቴ ስም ኢማሙን ይዣለሁ፣ በእናቴ ስም መስጊድ የሚخدመውን ጥበቃ ይዣለሁ። አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል። ተራ ኢማም ሲባል ተራ ለምን 00 መኪና የለውም? 00 መኪና የለው። ሙአዚን ሲባል ተራ ይመስለናል። ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም። ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም። ሌላ ወደ ሺሻ ኑ፣ ወደ ጫት ኑ፣ ወደ ድብድብ ኑ፣ ወደ ሲኒማ ኑ፣ ወደ ድራፍት ቤት ኑ እያለ ነው ጥሪ የሚያደርገው። ብልጭልጭ አድርጎ ድርግም አድርጎል ዲኮር አብርቶል ይጠራል። ብርን ትከፍላለህ፣ ትንገዳገዳለህ፣ ትቦ ውስጥ ትወርቃለህ። ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ። ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ። አይገርምም? ሙጃሂዲንን በልጦ አላህ ያሳያችሁ። እንደ ህይወትም መስጠት የበለጠ እኮ የለም አይደል? ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል። በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት። ማንም ጓደኛ የላቸውም። ደሞዛቸው 4000 ነው። ለብድር አያመቹ፣ ለብፌ አያመቹ። የ15 ሺህ ብር ደግሞ ሱፍ አይለብሱ። ማን ያያቸው? ማን ነው ከማካከላቸው ሙአዚኑ ጓደኛዬ ነው፣ ትዳሬ ላይ ችግር ሲፈጠር እጅ አማክረዋለሁ፣ ኢማማችን ጓደኛዬ ናቸው፣ የሆድ ጓደኛዬ ናቸው፣ ችግር ሲኖር እጅ አማክራቸዋለሁ፣ ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ ሐራም እንዳይገባ ኢማሜን አማክራለሁ። ማን ነው አለ ነው? የዚህ አይነት ሰው አለ ነው? ከሌለ ባዶ ነው። የሆነ ሰው እኮ ሊኖር ይገባል። የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው፣ ሊያምታታው፣ ሊያፋታው፣ ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው። ኢማሙ ሙአዚኑ የሚቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንም መሰለ? እናታቸውን። ብልሆች አባታቸውን ጓደኛ ያደርጋሉ። እስቲ እናቴ እንደዚህ እየተፈጠረ ነው፣ ባባ እንደዚህ እየተፈጠረ ነው፣ ምን ትለኛለህ? አባዬ እንደዚህ ሊጀምር ነው፣ እናቴ እንዲህ ሊጀምር ነው፣ ምን ትይኛለሽ? በእኛ ጭንቅላት በቃ ሻሮጊት ጋር እንዴት አድርጌ ላውራ፣ ሽማግሌ ጋር እንዴት ላውራ? አጃይ ትገባለህ። አብሽር፣ አንተም ከዘራ መያዝ አይቀርም፣ ወደዛ ጀማዕ መግባት አይቀርም። ሱነት አላህ ይልከውን ነው። መቼ ነው እናትን ጓደኛ ያደረካት? አንዳንድ የሚያሳዝኑኝ ጠቦች አሉ። ምንድን ነው የተጣላችሁት? አይ እናቷ ጋር ልሂድ ብላኝ እኮ አስቸገረችኝ። በተቃራኒ ደግሞ ምን ትሰማለህ? አይ አባቷ ጋር ሂጄ ሲሄድ ምን ነው አመሸ ብላ ተጣላች። ላኢላሃ ኢላላህ። ምን ያለ እንደወረድን አያችሁ? ሚስት እናቴ ጋር ልሂድ ካለች አረ ሂጂ እናቴ ከቻልሽ አድረሽ ነኝ
ሂጂ እናትሽ አይደሉ ምንድነው የናክል ዱንያን ትልቅ ያደርግነው እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር ምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስ እሷም ደግሞ እናት ጋር እንዴት አመሸ ቀለል እናርገው ቁጭ ብለን እንወያይ ፈረንጆቹ ከዝንጀሮ እየተግባቡ እኮ ያሳዩን አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሐጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው እሷን እያቀፍክ እናቷን እየናክ ትዳር እንዴት ይከዳል እናትን የሚያክል ማንንም ሰው በዱንያ ላይ አንድ እናት ነው የሚሰጠው ሲያገባ ሁለት እናት አላህ ያደርግለታል ዝም ብሎ ባህላችን ላይ ለመርነው አላህ አውዙ ቢላሂ አማቾች እኮ ማለት አማሽ ማለት እኮ ይላል በቃ ጭራቅ ነው አይደል አማቻው لا اله الا الله አረ ወርቅ የሆኑ አማች አሉ ወላሂ በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ ጭንቀት የሚያስጨንቃቸው ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርግ والله ታልቃለች አለች ዱንያ ጭራቅ የሆነ ባል ሰጥቶሻል ቶሎ ሩጪ ነው አይደል ትባለው አረ ከረፈደብሽ ይገልሻል ቶሎ ሩጪ ይባላል ይሄ والله ጠባል ነበር እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ ለምን የሱም እናት ናታ ትላንት አይስማትም ነበር አሁን ይስማታል ትላንት አይጨብጣትም ነበር አሁን ይጨብጣታል ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር እንፈጥራለን ስለዚህ ሊድ ካለች ትሂድ ሰላም ትሁን ኢንፎርሜሽን ዛት መጣለች እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ እናት አትለውጥ ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉም አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙ ስለዚህ እናቴ ጋር ሊሄድ እያለች ቤታችን ጠብ መግባት የለበትም አባቴ ጋር ሊሄድ ነው አባቴ ጋር አምሽቼ ነው እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልহামዱሊላህ እንኳን በሰላም መጣል ይሄ ይሻላል እኮ ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው ስለዚህ እነዚህ ቤተሰቦቻችን አላህ Subhanahu Wa Ta'ala ከሰጠን ትልቅ ጸጋዎች ናቸው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን ጾማችንን እናቃለን እያንዳንዱ ኸይር ስራ የሚባሉን እናቃለን ይሄ የጀነት መስተንግዶ በመናችን ነው ጌታችን ብለው ይጠይቁታል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉን ይሄ መስተንግዶ ለነዚህ ለአባትና ለእናት በስራቱ ይነገራቸዋል አዎ ጾማችሁም አይደለም ዘካችሁም አይደለም ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው አሁን ከዚህ በኋላ 20 ዓመት ምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala ያጅሩ ተካፋይ እንዲሆኑ ያደርጋቸው ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ ለዚህ ነው አንድ አባት ለልጆቹ ኮስያ ይናገር 100 ሚሊዮን ብር ጥዬላችኋለሁ
አንተ 30% ውሰድ፣ አንተ 20% ውሰድ፣ አንተ 10% ውሰድ ማለት አይችልም። ከሱ የሚጠበቀው ምንድነው? መሞት ብቻ። መመደብ አይችልም። ቁርአኑ መድቦ ጨርሷል። ካለ ደይኑን ብቻ ነው የምናስቀድመው። ብድር ካለበት ይከፈለለታል። ከዛ በኋላ ለወንዱ ምን እንደሚሰጠው፣ ለሴት ምን እንደሚሰጣት፣ ለሚስቱ ምን እንደሚሰጣት 1/8ኛ 1/9ኛ ተብሎ ተመዳድበዋል። እኛ ወሲያ ለልጆቻችን ማድረግ ያለብን አልማሉ ወልበኑነ ዚነቱል ሐያቲ ዱንያ፣ የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው። አባት እንደ አባትነቱ እናት እንደ እናትነቷ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን። በምንኗኗርበትና ደግሞ ከነሱ ጋር አብረን በምንኖርበት ጊዜ በምንገናኝበት ጊዜ ደግሞ የስነ ምግባር ትምህርቶችን አላህ ያስተምረናል። ምን ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል። ይሄ ትእዛዝ ነው። ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው? ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ህይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው። ልክ እንደዛው አላህ ስለ እናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ውጪ ማንንም ላታመልኩ አለ። ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው? ሽርክ ነው። ቀኑም ሌሊቱም የአላህ የምታጎበድደውም ለአላህ። ሸኽ የሚባል ካለ ታከብረዋለህ እንጂ አታጎበድድለት። ጠንቋይ ካለ አታጎበድድለትም። ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋለህ እንጂ ምንም አታደርግለት። ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው። ምንም ሊያደርግ አይችልም። የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን እያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው። ወቢልዋሊደይኒ ኢሕሳን፣ ለወላጆቻችሁ መልካም ዋሉላቸው። ማብላቱ፣ ማጠጣቱ፣ አብሽሩ ማለቱ፣ ማማከሩ። በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ፣ ባባ ሽማግሌ ሊልክ ነው ብለ ቶሎ አትጀምር። እንዲህ አይጀመርም። ኒካ አስብ ያለው ነው። ልጅቷን ካየ ከጨረሰ ውር ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ። ይሄ አዳብ አይደለም። ቁጭ ብላ ማክሮ የሱ ንብረት አይደል እንዴ? አባዬ ትፈቅድልኛለህ ወይ? ኒካ አስብ ያለው ምን ትለኛለህ ብለ ቁጭ ብለ ስታማክረው አልহামዱሊላህ ለዚህ አበቃኝ ጌታ ብሎ አላህን ያመሰግናል። አባት ስትጨርስ አይደል የሚነገረው፣ ስትጀምር ነው የሚነገረው። እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ። ልትወጣ ነው እኮ ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው። ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል፣ አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለህ? አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ቢሆኑ አስቤያለሁ፣ ወደ ኒካ ልገባ አስቤያለሁ ብለህ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ። እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል። ምክንያቱም ልጁ ሲመጣ የሚፈራው አባት አለ። እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው። በቃ የመብራት መከፍለው እኔ ነኝ፣ የውሃ መከፍለው እኔ ነኝ፣ የትምህርት ቤት እኔ ነኝ፣ የእንዲህ እኔ ነኝ ብሎ የሚኮፈስበት ስለ በሽታ ስላለ ነው። ያንተ 1 ዓመት አለ 100 ዓመት ብትخدማቸው አንድ የምትጨምረው ነገር የለም። አንድ የምትጨምረው ነገር የለም። በየቀኑ መረቅ ለምን አታጠጣቸው? በየቀኑ ብፌ ለምን አታቀርብላቸው? አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ሄዱ የምትላቸው አንተ ቲማቲም ነህ፣ እነሱ ጋር የሚጨፈለቅ ቲማቲም ነህ። አንሰነ መታየት ያለብህ። አይ ብዙ ግንኙነቴ ከባለ ስልጣን ነው፣ መስጊድ በጣም እከበራለሁ፣ ትልቅ ሰው ነኝ። አንተ እነሱ ጋር ትንሽ ነህ፣ ልትከበር ትችላለህ።
እነሱ ጋር ግን ትልቅ አይደለም ትንሽ ነው ሲያወሩ እንኳን ልትቀድማቸው አትችልም ያን ሁሉ ተከልክለሃል አንተ ሲያወሩ እንኳን ልትቀድም መንገድ እንኳን ሲሄዱ ልትቀድም አትችልም ድንገት እሾክ ይመታቸዋል እሾክ እነሱ ከሚመታ እኔን ይምታ ብለን እንጂ መቅደም የምትችለው መቅደም አትችልም ድንገት አላህ ረህመቱን የሚመጣ ረህመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደም ዛሬ አሁን ዳዋውን እንጨርሳለን ስንጨርስ ትጀምራለህ ችግር የለም ኢነላህ ላ ይغይሩ ማ ቢቀውሚን ሐታ ይغይሩ ማ ቢአንፉሲሂም አላህ አንድ ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ ጅብሪል መጥቶ አይለውጥልንም እኛን ለውጥ የሚያስፈልገን እስከ 5 ሰዓት ቁጭ እያልክ ኒካ ማሰር ፈልጋለሁ ትላለህ እንዴት ታስራለህ መጀመሪያ ወጣ መርካቶ ካርቶን ተሸከም ጆንያ ተሸከም የቢዝነስ ሲስተም ልመድ 5 ሰዓት ቁጭ ብሎ ሲር ተደረገብኝ ይላል ራስ ላይ ነው ሲር ያረከው ይሄ ዝም ብለን ጭንቅላታችን ምናደክም ሰዎች አለ 5 ሰዓት ተነስቶ ሲር ተደረገብኝ ይላል እውነትህን ነው እንዳንተ የተደረገበት አለ አንደኛ የተደረገበት እኮ አንተ ዱዓ የተደረገለት እኮ ጧት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም ገበያው እንዲባረክ የነገሩት ያንን ነው 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ወስደዋል ሙአዚናችን ሐያ አለ ሰላ ሲሉ ለምን ይመጣል ምን ያደርግለታል ለምን ፒያሳ የሱ ነው መርካቶ የሱ ነው ሁሉ የሱ ነው ጧት ሲመጣ ምን ይል ምን ስለዚህ ያንዳንዱን ነገር ለአላህ ብቻና ብቻ ነው የሚሰጠው አላህን ከያዝክ ወላሂ ምንም አትሆንም ከአላህ ቀጥሎ በሰው እናትን ጓደኛ አድርግ ወላሂ ርዝቁ እነሱ እጅ ነው ያለው አኽላቁ እነሱ እጅ ነው ያለው እስቲ እጄን ይዘሽ ዱዓ አርግልኝ በላት እስቲ ጭንቅላቴን ይዘሽ ዱዓ አርግልኝ ነጭናጫ ነኝ ቲቢተኛ ነኝ ግንፍልተኛ ነኝ ብዙ ባህሪ አለ እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ እጄን ይመለምናል ንጹህ አላህ ብቻ እሷን ጓደኛ አድርግ አጠገቤ የለችም ሂዳ ኗር መስጊድ 2 ቁርአን ገዝተ መስጊድ አስገባላት በእናት ስም አንዴት ማሳድግ ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን ያንተ ቤት የሆነ ልጅ ሚስትን ያገባል ሌላ ጎረምሳ ገብቶ ብርን ያዝበታል ይሄ ነው እኮ ዱንያ ለካጆሌ እንደሚሉት ረህመቱላህ አለይ ለሚስት ባል ብዙ አትድከም ይላሉ ገብቷቸዋል ቋንቋው ለሚስት ባል ብዙ አትድከም ይላሉ አንተ እንዴት እንዳመጣው ያን ገንዘብን ታውቃለህ ትልቅ ድካም ደክማል አንተ ሞተ ሌላ ሰው ነው የሚያዘው ቤት መጥቶ ሌላ ሰዎች በአንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ እንዴት እናርጉ ይባባላሉ ዛሬ ነው መነገድ ያለብህ ኢማ የብሉገነ عندك الكبر احدهما او كلاهما على الله ከሁለት አንዳቸው ወደ እርጅና እድሜ የሚደርሱብህ ከሆነ ወደ ልጅነት እድሜ ይዳሉና አንዳንድ ክፍተቶች ይመጣሉና فلا تقل لهما اف እንዳትላቸው ባባ ደሞ አበዛው اف እንዳትላቸው ولا تنحرهما አታመናጭቃቸው ባክሽ ምናሳየው አለ አይደል በቃ እኔ ብቻ ነው እንደምደውለው ይሄን ነው አላህ የከለከለ እኔም ብቻ ነው እንጂ ያያችሁት ይሄን ነው አላህ የከለከለ አልহামዱሊላህ የፈለከውን አባቴ አብሽር የፈለከው አንዳንዱ ሱብሃንአላህ ዲን ያቃል ዳዕዋ ሰምቷል ልቡ ደረቅ አለ ደረቅ አከሌ ሞተ ሲባል እቺን አይመስለው በቃ ይሙታ ይላል ይሄኮ ደንዳና ቀልብ ነው በቃ ይሙት ይላል ቀብሩ በዚህ ሳምንት ሲባል በቃ ከደረስኩኝ ቀብራለሁ ካልደረስኩኝ እኔ ምን አገባኝ ይላል ይሄ ደረቅ ነው መታከም አለበት ሙእሚን አይደለም ሙእሚን ስስ ነው አንዳንዴ ኮልፌ ላይ ቀብር ላይ ቅር የሚለኝ ነገር አለ ሰው ሲያለቅስ ለምን ታለቅሳላችሁ ብሎ የሚደባደባል ለምን ደም አይለቀስ ማን ነው አታልቀሱ ያለ ነብዩ አላለቀሱም እንዴ ሰጭ አልቃሽ አልነበሩ እንዴ العين تضمى والقلب يحزن وإنا لفراقك يا إبراهيم لمحزونون ነው ያሉት አይን ታለቅሳለች ልብ ታዝናለች እኔ ልጄ ኢብራሂም ካንተ በመለየቴ አዝኛለሁ አሉ
ለምን የማይለቀሰው? ሰውን የሚያክል አወል ሰልፍ መስጊዱ ሲመጣ የነበረ ወንድሜ ስታለቅስ ማልቀሱ ራሱ ሱና ነው። ማልቀሱ የተከለከለ መለየት አለብን። ምንድነው የተከለከለው? ፊትም መቧጨር፣ ግጥም ማውጣት፣ የጃሂልያ ግጥም ማውጣት፣ ልብስም መቀዳደድ፣ ይሄ ነው የተከለከለው። ሙእሚን አልቃሻ ነው እኮ እንትና ራቦ ሲባል እኔን ልቡ ስስ ነው። እንትና እኮ ታመመ ኢትዮ ጠቢብ እኮ መታከሚያ አጣ ይሮጣል፣ ያስተባብራል። ስስ ነው ሙእሚን። ሸማተራ ተቃጠለባቸው፣ ማን የደነገጠው? ሙእሚን ነው የሚደነግጠው፣ ማንም አይደነግጥም። ወንድሞቻችን እኮ ተቃጠለባቸው፣ ሙእሚን ይደነግጣል። ምን ላርግላችሁ ይላል። ቢያንስ እንደው ስራው ስለተበላሸበት ብሎ ለወንድሙ ዘይት ይዞ ሊሄድ ይችላል፣ አስቤዛ ይዞ ሊሄድ ይችላል። ዲን ማውቀው እርጥብ የሚሆናል። አሁን እኔ በሚገርም አነዳድ ነርተን ነው ከሰበታ የመጣሁት። ያ አላህ ወንድሞቼ ቀልባቸው እንዳይሰበር ብዬ ሰበታ ላይ የማስመርቀው አንድ ውሃ ነበር። እሱን ሁለት ውሃ አስመርቄ ነው የመጣሁት። ከኢንግላንድ በሞባይል አይቶ አንድ ውሃ አስመርቅልኝ ብሎኝ አስቸኳይ ብሎ እናቴ ታማለች ብሎ በአስተርጓሚ ነው የምናወራው። ውሃውን አስመርቁ። በጣም የሚያጅባችሁ ለማን ነው የምታስመርቀው ስለው በጣም ነው የምወዳት እናቴን አለ። ሐኪም ቤት አስተኝቻታለሁ። ከሐኪም ቤት ስትወጣ ያው ባንቺ ስም ያስቆፈርኩልሽ በህይወትሽ ያለሽ ያስቆፈርኩልሽ ብዬ ሰርፕራይዝ ላረጋት ነው አለ። ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ? አይሰግድም። አንዳንዴ እንደዚህ አይነት ሰዎች አሉ። ይሄ ዱርዬ፣ ይሄ ጫት ቃሚ፣ ይሄ ሌባ የምትለው ሰው ሚሊየንስ ሰዎች አሉ። ሚሊየንስ። አንዳንዴ ደግሞ ማይክራፎን ይዞ እኮ ቁርአን ተሸክመዋል፣ ኢልም ተሸክመዋል፣ በማይክራፎን የሚሳደብ ደግሞ ትሰማለህ። ዳዋውን ሲጀምር ኢነል ሐምደሊላህ ብሎ ጀምሮ ማለት ነው። መስጊድ ገብቶ ወንድሙን አገላምጦ የሚወጣል። ወንድሙን አገላምጦ ይወጣል። ወይ በራሱ የለመደው ስያሜ ያለ ወንድሙን የሚያገላምጥበት ልክ አርሴናል ማንቸስተር እንደሚባለው ይሄ ሶፍይ ነው፣ ይሄ ዋህብይ ነው፣ ይሄ ምናምን እያለ ቅብጥርጥር ያለ ወሬ የሚያወራ አለ። ይሄን የሚሉ ሰዎች መጀመሪያም ሆድ አምላኪዎች ናቸው። ሆዳቸው ተነክቶ ነው። ኢስላም ወደ ቂብላ ዙሮናል እኮ። ኢስላም አንድ እርድ እንድናርድ አድርጎናል። ኢስላም በላ ኢላሀ ኢለላህ አስሮናል። አንድ መስጊድ ብጥበጣ ካለ ጥቅም አለ ማለት ነው። ወይ ወንበር ጥቅም አለ ወይ መስጊዶቹ ሱቅ አላቸው። ከዛ ውጭ አይጣለም። እንዴት ይጣላል? ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል እያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለህ? አትችሉም። በጣም ከባድ ነው። ስለዚህ እዚህ ስለገባን ብቻ አይደለም። እኔ አወል ሰልፍ ሰገድኩኝ። ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ። አንተ ደግሞ እዛ ልቀር ትችላለህ። ሙእሚን ያዝናል። ይሄ ልጅ ለምን አልመጣም ወንድሜ ይላል። ለምንድን ነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት? ለምንድን ነው? እኛውም በትክክለኛ ኢስላምን ላኢላሀ ኢለላህ ያልተቀበለ ሰው በየትኛውም ማህበራዊ ጉዳይ ስንሰማ አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ። በጣም ግን የምናዝነው አላህ ይርሐሙ አንልም። ያሳዝን። አላህ ይርሐሙ የማትለው ሰው ያሳዝን። ሰፈር ላይ ስነ ስርዓት አለው። እንደምን አደራችሁ፣ ሰላም አደራችሁ። ማንኛውም ልማት ነገር ላይ ጎበዝ ነው። ሰው ታመመ በጣም ጎበዝ ነው። ሲሞት ግን አላህ ይርሐሙ አንለው። ለምን? አላህን አልያዘም፣ ላኢላሀ ኢለላህ አላለም። የዚህ አይነት የሚረብሹ ብዙ እኮ አሉ። ስለዚህ ሙእሚን በባህሪው ስስ ነው። በሰዎች ማጣት ወላሂ አይደሰት። ሰዎች ሲያጡ ይታመማል። ወንድሞቹ ሲያገኙ ይደሰታል። ጤነኛ ነው። ወንድሙ ጥሩ ቤት ላይ ሲኖር አልሐምዱሊላህ ጌታዬ የወንድሜ መውደቅ አታሳየኝ ነው የሚለው፣ ይደሰታል። ከዚህ ተቃራኒስ ከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል። ሕክምና ማድረግ አለበት። ሕክምናው ደግሞ ሆስፒታል አይደለም የሚካሄደው። በጊዜ መስጊድ ገብቶ ቁርአን መቅራት፣ ዚክር ማድረግ፣ ጌታዬ ወይ በሽታዬን አንሳልኝ ማለት አለበት። ስለዚህ አላህ ስብሓነሁ ወተዓላ ወላ ተቁል ለሁማ ኡፍን ወላ ተነሐርሁማ ወቁል ለሁማ ቀውለን ከሪማ፣ ጥሩ ንግግር ተናገሯቸው፣ መልካም ንግግር። አይ አባዬ
አሁን እኔ እንደምጮባችሁ እናቴ ላይ እንጂ እዚህ አይነት ዳዋ ማድረግ እኮ ክልክል ነው ለኔ። ቀስ ብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያረክሽው ልክ አይደለም እናቴ፣ ይሄ እኮ እንዲያፈቃ እኔ እናንተ ልንጫጫው እንችላለን። እናቴ ላይ ግን የዚህ አይነት ዳዋ አይደረግም። ቀስ ብለ አባብለ አልበላ ያለ ልጅ አባብላ አይደለም የምታበለው። ልክ እንደዛው ነው እያባበልክ ኡሚ ይሄ ጥሩ አይደለም፣ አላህም እንዳይቆጣብን እንዳይቆጣብሽ እንዳያዝንብን ብለ ይሄን ነው መናገር ያለብን። ስለዚህ ጥሩ ንግግር ተናገሯቸው። ወግፊር ለሁማ ጀናሐ ዙል ሚን الرحمة የረህመት ክንፋችሁን ደግሞ ዝቅ አድርጉላቸው። እሷ አጠገብ ስትገኝ ድምጽም ቀስቀስ። አደራ ወንድሞቼ፣ እኔ አደራ እምላችሁ እናት አንተ ስትመጣ እንዳደነግጥብህ አደራ። ወላሂ ቂያማ ቆሞብሃል። እናት አንተ ስትመጣ እንዳደነግጥ። ያንተ የቤት ወጪ አፍንጫ ላይ ጣለው፣ አላህ ይረዝቃታል። ወላሁ ኸይሩ ራዚቂ። እያበለዋት ነው ብለህ እንዳትጨነቅ። እሷ መጣልኝ ነው እንጂ መጣብኝ እንዳትል እናት። አባትም ልክ እንደዛው መጣልኝ። አንተ ስትወጣ እኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ። የሆነች ፋብሪካ እንተክላለን፣ የሆነች ሱቅ እንከፍታለን፣ ወይ የሆነ ማስተር ተመርቀናል፣ ወይ የሆነ ፕሮፌሰር ተብለን ተጠርተናል። ሁሉም እሷ ጋር አይገባም፣ እሱ ጋር አይገባም። እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እችን ብቻ ብትይዙልኝ ጥሩ ነው። ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጠዋል። የእናትና የአባትን ግን እዚህ ዱንያ ላይ ነው የሚያሳየን። እንትና እኮ አገባ፣ እሺ ከዚያስ ወይ በ3 ወሩ እኮ ፈታ፣ ከዚያስ አሁንም ደግሞ ሌላ አስሯል። አይቀመጥለትም። ለምን ይመስላችኋል? ወደ ኋላ ማየት አለበት እሱ። አንዳንዱ ለፈተናም ሊያደርግበት ይችላል። ለፈተና በሚስት ሊፈትኑ ይችላል። 3 4 5 ሚስቶችን ሊያገባ ይችላል። ፈተና ሊያደርግበት ይችላል። አንዳንዱ ግን በልጁ ያገኘዋል። እናትና አባት ሌላም ሐዲስም ስላለ የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንደኛ የተበዳይ ዱዓ ነው። የተበዳይ ዱዓ ምን ያለ አላህ ቻይ ነው። የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነግጣለን። ቻይነቱ አየው። እርጉዝ ሴት የምትገደልበት ምድር፣ ሕፃን ልጅ የሚገደልበት ምድር። የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ነው የሚለው። ስለሚገደል ማለት ነው። ስታድግ እቅድ ምንድነው ሲባል እቅድ የለኝም። ለምን አላድግማ። የአላህ ቁጣ ያወረድባቸው ሕፃን ልጅ ስለሚገሉ። ፊርዓውንም ዩዘቢሁን አብናአኩም ወየስተሕዩኑ ኒሳአኩም፣ ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ይኸው በዘመናችንም ፊርዓውን አየነው። ሕፃን ልጅ የሚገሉ ፊርዓውኖች፣ ለሽታ ምን ሳሳላቸው ሕፃኖች፣ ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረግፈዋል። እርጉዝ ሴት ረግፋለች። ግን አላህ ሰዓት አለው። 5 ሰከንድ ለሱ ብዙ ናት። ለኔና ላንተ 5 ዓመት ብዙ ነው። ለአላህ ትንሽ ናት 5 ሰከንድ። በሰከንድ ውስጥ ማንነታችንን ከሁላችንም አየነው። መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ። እውነት መንቀጥቀጥ ነው ምንድነው የሚለው በኋላ ነው እየሰማን ይመጣል። አላህ ያሳያችሁ። የተበዳይ እንባ ተጠንቀቅ ነብዩ አለይሂ ሰላቱ ወሰለም ያሉት። ለምን ليس بينه وبين الله الحجاب፣ በበዳይና በተበዳይ መካከል ግርዶሽ የለም። ብዙ በንግድ የምናውቃቸው ወንድሞች አላችሁ። አደራ እምላችሁ ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል የማታነሱ አላህን ፍሩ። ያላቀመ መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህና ነው? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨከኝ፣ ምን አባል አድርግልህ፣ በቃ ረጋ ብለህ ደውላ እያለ ነው ያለው። በምን ልብ ነው አሁን የሰው ገንዘብ ይዘህ መኪና የምንነዳው? በምን ስሜት? ወንድም ቀልቡ ተሰብሯል።
ነገ ሰጣለሁ የዛሬ ዓመት ሰጣለሁ ቼክ ሰጣለሁ ምናምን ብለን ያለ ነው። የሰው እንባ ይዘህ መጥተህ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋታል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ ወላሂ ረሃ ሆነ ነው አንተ የምትንቀሳቀሰው። እንዳንተ ነፃ ያወጣ የለም። ቁጭ ብለህ ንገራት ሚስትህን ለምን ደብቃለህ? እናቴ ባለቤቴ አላህ ሰጠን ከለከለን፣ ይኸው ታገልኩ አላገኘውም፣ አላህ ሰብር እንዲሰጠኝ እመኛለሁ፣ አንቺንም ሰብር ይስጥሽ ብለህ ነው እንጂ እሳት ይዘህ እንዳትገባ። አሁንም ያስከው ካለ ጻፈው ደብተር ላይ። ወንድም እንደውለ አብሽር ወንድሜ ዱዓ አድርግልኝ ወላሂ ይከፍላለሁ በለው፣ አላህ ይከፍልልሃል። አሁን ብዙ ሰው ለምንድን ነው የማይከፍለው? ንያው መጀመሪያም ላለመክፈል ነው። ሲወስደው ቆይና አንዴ ብቻ ኪስ ይግባ እንጂ አሳየዋለሁ ይላል እንዳለው አላህ ያሳካለታል። ንያው አለመክፈል ነው። ተበድሮ ከወንድሙ የተበደረ ወንድሜ ይከፍላለሁ ብሎ ከተበደረ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል። አትክፈል። አሁን እኮ ብዙ ሰው የሚፈልገው ብሩን አይደለም በገዛ ገንዘቡን ሰድበዋለን። ደውለ አብሽር ወንድሜ ዱዓ አድርግልኝ፣ እስቲ ረካዓቴን ሰግደ ዱዓ አድርግልኝ ቢኢዝኒላህ ከፍላለሁ አብሽር በለው። ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ አብሽር አይዞ በቃ ደስ አልከኝ። ይሄን ነበር የፈለኩት። ለጠላት እንኳን ሞባይል ይነሳል ይባላል እኮ ለምን እገላለሁ ሲል አንተም ዱላ ይዘህ ተጠብቀዋለህ። ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው የሚመጣው። ስለዚህ አሁን ዙልም የሚባለው በሰው ገንዘብ አለ። አጠገባችን አብራን ምተኛ ሚስታችን አለች፣ አባቷ ሞቷል፣ እናቷ ሞታለች፣ ወገን የላትም። ምን ታመጣለች ብለህ ቁጭ የምታረግ ከሆነ ታመጣለች፣ ታሳያለች፣ ያሳያል አላህ Subhanahu Wa Ta'ala። ምን ታመጣለች ያልካት አላህ ያሳያል ምን እንደምታመጣ። ዙልም ነው እሱ። እቺ አጥፋት ምተኛው ሚስት እናት ናት፣ ሴት ልጅ ናት፣ ሁሉ ነገር ናት። የነብዩ ወሲያ ናት አለይሂ ሰላቱ ወሰለም። ኢስተውሱ ቢኒሳኢ ኸይረን ስላሉ አደራችሁን የሴቶችን ነገር ስላሉ በማንኛውም ጉዳይ ዙልም አንተ ላይ እንዳይመጣ ጥንቃቄ ማድረግ ያስፈልጋል። አዙልሙ ዙሉማቱን የውመል ቂያማ። ዙልም የውመል ቂያማ ዙሉማቱ ነው የሚመጣው፣ ብዙ ጨለማው ነው የሚመጣው። መጀመሪያም ጨለማ ነው፣ ብዙ ጨለማው ነው ይመጣል። ለዚህ ነው አንዱ ለማ አከለ የሚባል ዞለሙት አይደል ሲባሉ አው ዞለመኝ እና አልከፈሉትም ገንዘቡ አልከፈለኝም እስካሁን ምን አሰቡ ታዲያ ሲሉት በቃ እንግዲህ ካነሳህብኝ ላይ ቀር አንድ መልእክት ለሱ ልንገር እኔ ጠይቄው እምቢ አለኝ ስለዚህ አንታው መልእክቱን ሄደ ለሱ አድርስልኝ ምን ብለው አዘዙት መሰላችሁ አንተ ገንዘብ ያበደርኩ እየኖረ ያልሰጠኝ ወንድሜ ሆይ እኔ አደራም ብለ ሰላትን ቆንጆ አድርገ ስገድ ረመዳንም በደንብ ጥሩ አድርገ ጾም ብለው መልእክት ላኩ ልጁ ግራ ገባው መልእክት የሚሄድ ምን ለማለት ፈልጎ ግራ ገባው ገብታችኋል ግን ጉዳዩ ሄዶ ነገረው የተባለውን ሰውዬ አልገባውም ከእንደገና ተመለሰና ኢልም ስለሆነ እዚህ ጋር ያገኘው ኡስታዝ ምን ለማለት ፈልገው ነው ግን እኔ አልገባኝ መልእክቱን እጄ አድርሻለሁ አላችሁ አይ አንድ ግፈኛ ሙስሊም ወንድሜ ግፈኛ ከሆነ ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ ነገው መልቂያማ ሰላቱን ወስድበታለሁ ጾሙን ወስድበታለሁ ዘካውን ወስድበታለሁ ሐጁን ወስድበታለሁ ሰላቱን ቆንጆ ካላረገ ብሬንም ማጣው ያው መልቂያማም የምትሳሰበው ሂሳብ የለኝ ሰላቱ ቆንጆ ከሆነስ ከቆንጆ ሰላት ወስድበታለሁ ዙልም የሰራ ሰው የሰው ክብር ነክቶም ይሁን ገንዘብም ቀምቶም ይሁን በማንኛውም ሂደት እዚያን ነገር ነው የሚገጥመው ስለዚህ ማናችንም ዙልም የሚባል ነገር እጃችን ላይ እንዳይገባ ጥንቃቄ ያስፈልጋል ለጊዜው ልንቆይ እንችላለን ብዙ ዟሊሞች አላህ እንደፈለጉ ያደረጉ እያስተኛቸው ነው እያበላቸው ነው እያጠጣቸው ነው እየተንከባከባቸው ነው እስኪይዛቸው ነው ያዛቸው ጊዜ አለቀ ከዚህ በፊት እዚህ ይለኛል ፍልስጤምን እንዲ አዛም የሚያደርግ ህፃናታቸውን የሚገል የነበረው ሻሮን የሚባል ነበር 9 ዓመት አላህ ፓምፐርስ እንዲጠቀም ነው ያደረገው 9 ዓመት
ከኔ በለጠ የለም ያለው 9 ዓመት ፓምፐርስ ነው የተጠቀመው። ከአልጋ ላይ 9 ዓመት ፓምፐርስ እየቀየሩለት ከነ ፓምፐርሱ ነው አላህ ጋር የተገናኘው። ያ ፊርዓውን የነበረ ነጃሳ ማለት ነው። ያ ሁሉ ሕፃን እንደሱም የገደለ የለም። የጊዜ ጉዳይ እንጂ እኔ ላላይ እችላለሁ፣ አንተ ላታይ ትችላለህ። ለምሳሌ በጣም የሚያሳዝነኝ ልንገራችሁ። እናታችን ኸዲጃ ረዲየላሁ ዐንሃ አላህ ስራን ይወድላትና ለነብዩ ሁሉ ነገር ከፍላለች። ማንም ባላመነኝ ጊዜ ያመነችኝ፣ ማንም ውሸታም ባለኝ ሰዓት ውሸታም ያላለችኝ፣ በገንዘቤ ዳዕዋ ላደርግ ስፈልግ ገንዘቧን ሰጣ ዳዕዋ ያስደረገችኝ፣ ሴት ልጅ የምታፍረውን ደግሞ እሷ ሳታፍር አግቡኝ ብላ የጠየቀችኝ ብለው የሰየሟት ማናት? ኸዲጃ ናት። ኸዲጃ ከሳቸው ጋር መካ ላይ ትልቅ መከራ አይተዋሉ፣ ትልቅ ችግር አይተዋሉ። ያላዩት መከራ የለም። መደበቁ፣ እበት መደፋቱ፣ ጭንቅላታቸው ላይ አራይተ ለዚ የነሃ አብደን ኢዛ ሰላ ባሪያዬ በሚሰግድበት ጊዜ ያ ሰላት የሚከለክለውን አየሁ ብሎ ጭንቅላታቸው ላይ እግሩን የሚያሰቅልባቸው የነበረው ያ ሁሉ መከራ ያይ አብሽር ችቀን ታልፋለች፣ አይዞ ሁሉም ነገር ይበራል እያለች የነበረች ኸዲጃ ውጤት አየች አላየችም? ውጤት አየች አላየችም? ንገሩኝ። አላየችም። የሚገርማችሁ አላየችም። አላየችም። ውጤት በእኔ ላይ ቆም ይችላል፣ ባንተ ላይ ቆም ይችላል። ትላንትም እዚች ሀገር እኮ ከመቅሪብ ከ10 እስከ መቅሪብ ባለው 30,000 ሙስሊሞች እኮ ተገለዋሉ። እዚች ሀገር ላይ ቦሩ ሜዳ ላይ 30,000 ሙስሊም እዚች ሀገሪቷ ላይ ምን ነበር ዘንባቸው? ወማ ነቀሙ ሚንሁም ኢላ አዩሚኑ ቢላሂ አልዓዚዝ አልሐሚድ። ዮሐንስ 30,000 ሙስሊሞችን ገለዋል። በጣም የሚገርሙ ጥንካሬ ነበራቸው። ወይ እስልምናችሁን ተው፣ ወይ ሃይማኖታችሁ ሌላ ይሄን ሃይማኖት ተቀበሉ፣ ወይ አንገታችሁ ስጡ፣ የቱ ይሻላችኋል ሲባሉ አንገት ሰጣለን አሉ። 30,000 ሰው አንገት ነው የተቀደሉ። 30,000 ሰው ይሄን 30,000 ሰው ሙስሊም የገደለው የነበረው ፊርዓውን፣ የዚህ ሀገር ፊርዓውን እንዴት ሞተ ደግሞ? እሱ አላህ ጭንቅላቱ ሱዳኖች ወስዶ ስልክ እንጨት ላይ ነው ሰቀሉት። ይሄን ጋርደውት ስልክ እንጨት ላይ የጊዜ ጉዳይ ነው። አየው እነዛ ሸሂር ናቸው ቢኢዝኒላህ እንጠረጥራለን። ከአላህ ሂሳቡ ከአላህ ጋር ነው። ምርጫ እየተሰጣቸው አንገቴን እያሉ መቼም በሌላ እንጠረጥርም። እኛ ዛሬ እየተቸገርን ያለነው እኮ አንገት መስጠት አይደለም እኮ ሱቢ መምጣት ነው የተቸገርነው። ሱቢ ቂያማው ነው ብለን አሙቀን ውዱ ማድረግ እንችላለን። በጊዜ ከተኛ መምጣት እንችላለን። ሱቢ ፈተናው ነው ብለን ዙልም የሚዞልሙ ማንኛውም ሰዎች የጊዜ ጉዳይ እንጂ ነገ ያገኙት። ርዕሴን እንዳትረሱት። የሁለት አይነት ሰዎችን ዱዓ ተጠንቀቁ ተብሏል። ከዛ መካከል አንዱ የበደለኛን እንባ ነው። ሚስት በባል፣ ባል በሚስት፣ በጓደኛ፣ በስራ፣ በተለያየ ማንም የየትኛውም እምነት ተከታይ የሚሆን ዙልም እንድናደርስበት አልተፈቀደልንም። ሁለተኛው ተጠንቀቁ የተባለው ዱዓ የማንን ነው? የወላጆቻችን ዱዓ ነው። ወላጆች ለልጆቻቸው ወላጆች አበሳጭተናቸው እጭ ብለናቸው መከራ ሳይተናቸው የሄዱብን እንደሆነ እዚህ ነው የምናገኘው። ያን እንዳያገኘን ዛሬ የነዚህን ሁለት አይነት ሰዎችን ዱዓ መጠንቀቅ ያስፈልጋል። በምን እንጠንቀቅ? ረቢ ረሐሙሁማ ከማ ረበያኒ ሰጊር። ጌታዬ ወይ በልጅነት እንዳዘኑልኝ አንተው ዘንላቸው። ወላሂ ቀላል አዘኑልን። ያልሸናል ለዚህ ውስጥ ያልሸናባቸዋል ለዚህ ውስጥ እንቅልፍ ያልከለከላቸዋል ለዚህ ውስጥ የለም። ስንት ፕሮግራም በእኛ የተነሳ ከስንት ቤተሰብ ጋር ርቅ አልተገኘችም እንዴ? አሁንም ያለችው እናት ሁሉም ነገር እኛ ፈጻሚ አድርገን ራሳችን ምን ቆጥራለን? በቃ ያቺ አቅፋት የምተኛው ሚስት እናት ናት። ሌላ ፍጡር እንዳትመስልን። በቃ እኔ ሁሉ ወጪ እያወጣው ምናምን እያለ የሚንጫጫል። የኔ ወንድም ምጧስ
ምጧ እኮ ሂሳብ እኮ ያልገባም ያመጠችው ያንተን ልጅ ብላ የተጠራለ ባንተ ስም የተጠራው ልጅ በምን ገንዘብ ነው ምን ተምነው? ሂሳቡ ከባድ ስለሆነ ነው ያልተነገረው ያን ሂሳብ ከተሰራ። ስለዚህ በዱንያ ላይም ካሉ ረቢ ይርሐሙሁማ ከማ ረበያኒ ሰጊር፣ ሞተውም ከሆኑ ረቢ ይርሐሙሁማ ከማ ረበያኒ ሰጊር፣ ጌታዬ ወይ ዘንላቸው በልጅነቴ እንዳዘኑልኝ። ስለዚህ ዛሬ ኢንሻአላህ ከዚህ በር እንደወጣን ተግባራዊ ዱዓ ለምንፈልገው አይደል እንዴ? ሁላችንም እንደወጣን ኡሚ አሰላሙ አለይኩም እንዴት ነሽ እናት ቀለል ካረግነው ዱንያ እንደ ባለቤቱ። አንዳንዴ 10 ክፍል ሰርተህ እኮ ቀልብ ጠባብ ከሆነ 3 ክፍል ሌላ ተጨማሪ ከሌለ ደግሞ ትጨነቃለህ። ትልቅ ቤት እያለው አይ እዚህ ጋር 3 ክፍል ሊጨምር ነው ይላል። ለምን ይመስላችኋል? ቀልቡ ጠቦ ነው እኮ እንጂ አሁን 10 ክፍል ያለው ሰውዬ ድንገት ረካዓቴን ተሰግዶበትም አያውቅም። ቤቱ እኮ ረካዓቴን ተሰግዶበት አያውቅም። ብዙ ትልልቅ ቤቶች ለለቅሶ ነው የሚከፈቱት። ለምንም አይከፈቱማ። ለምን ሲከፈቱ ያየን? ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ቤት በሚሰሩበት ጊዜ ቤት ብዙ ካላችሁ አንድ ቤት ላይ ፍራሽ ካለ ሰው የማይተኛበት ከሆነ ጠቅልላችሁ ቁጭ አድርጉት ነው ያሉት። ዝም ብሎ ፍራሽ አይቀመጥም፣ ሸይጣን እንዳይተኛበት ተጠቀልለውና ታስቀምጣለህ። ከዚህ ውጭ 4 5 6 ቤት ሲሰጥ ደግሞ እዛ ኢማሙ እዚህ አሰናብተው ሲሄዱ ውጣና ደግሞ ቤት ሄደ ባዕድያ ሰገድበት፣ ቀብልያ ሰግደህ ኢቃም ሲል ደግሞ ናበት። በዚህ ሂደት ነው መጠበቅ ያለብን። ስለዚህ ዛሬ ስንወጣ ከበር ላይ ሰላም አለይኩም ኡሚ፣ አንተ ጋውን ዚያራ መጣ ከሆነ ለስከ ዛሬ ላሳለፍኩት እናቴ አፉ በይን በላት። እስከ ዛሬ ጮኩብሽ ያሳለፍሽው አሁንም ይሄን ስናገር አንቺን ሐቅሽን ለመጠበቅ ብዬ ሳይሆን ማንነቴን ራሴን ለመቀየር ነው። ጓደኛ አርጋት፣ ደውልላት። በተለይ አብዛኛው የገጠር ሰዎች ነን። ዛሬ እዚህ ትንሽ ገንዘብ ስናገኝ እናቶቻችን እንረሳለን። በጣም ማዝነው ለአረፋ ሄዶ እናቱን የሚዘይራል። ለአረፋ ዘይሩ ያለ እስልምና እኮ የለም። አቋርጥና ነገም ሄደ ዘይራት ለአረፋ። በአመት አንዴ እናት ዘይራል። ላ ኢላሀ ኢላላህ ሂድ ዘይራት። አንድ 3 ቀን ሸቅለና ስራ ቀዘቀዘ ሲባል እሷ ጋር ደግሞ ቃርጋት መጣም እንዴ ኔትወርክን ኦንላይን አርጋት መጣም እንዴ በቃ ለአረፋ እናት ትላንት ያላወካት ሚስት ጋር አትንቀሳቀስም። መቅሪብ ላይ ነው የምትገባው አንደኛ። በቃ አሁን አንተ ኢማን ጠንካራው ነው ይመስላል። እናት ጋር ዘይራት። አገር ቤት ያለው ህይወት ከባድ ነው። የሚበሉት ቆጮ፣ የሚበሉት ቡላ፣ የሚበሉት በቆሎ፣ ልብሳቸው እንኳን ላይላቸውን ኤክስፓየርድ የሚያደርገው ልብሳቸው ትንሽ ስጦታ። አላህ ልቧን ያልከፈታት ሚስት ካልሆነች በስተቀር እኮ አንድ ቦታ ምን ተፈጠረ፣ ሚስቴን ሰርፕራይዝ ላርግ ብሎ ቆንጆ መኪና ገዛላት። ከዛ በሩን ከፍቶ ሊያሳያት ፈለገ። በዛሬ ሰርፕራይዝ ነው ማድረግ ይሻላልና በሩን ከፍቶ እንዲህ ሲያሳያት መኪና ነው። ትስቃለች ብላ አትስቅም። ምን ሆንሽ ሲላት አይ ይሄን ከለር አልነበረም የፈለኩት። ላ ኢላሀ ኢላላህ 2 ኪሎ ቡና ደግሞ ለእናት ብትሰጣት ለባባ አንድ ኢማማ ይዘልብ ብትመጣ ያ አላህ ጀነት የገባ ያክል ነው የምትደሰት። እና ልጄ ይልሃል 2 ኪሎ ቡና ናት እኮ 2 ኪሎ ቡና ለዛች ኡሚ ብትሰጣት ልቧ ክፍት ቶቂ ቢሆን ቶ በጉን ገዝቶ መግባት ቡና ያላት ደስታ ቀላል አይደል። አባትን የሆነች እንካ ባባ እስቲ ለቅሶ ላይ ተሳተፋለህ፣ ሰርግ ላይ ተሳተፋለህ፣ አንዳንድ ነገር እንዳይከሰትብህ እቺን ብር ያዝ ብለህ ስትለው ሱብሃንአላህ የሚያደርግልህ ዱዓ። አሁን አንዳንድ አባቶች አሉ ልጁን ገንዘብ ለመጠየቅ የሚሸማቀቅ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደውም ለአባቶቻችን እኮ መስጠት አይደለም የሚጠበቅበት። ባባ አካውንት ክፈትን ያስገባላሉ፣ አንተ እንደፈለግህ አውጣ። ሂሳብ ከሱ ጋር መስራት አያስፈልግም። ራሱ እንደፈለገ ያውጣ። አንተ የሱ ቃና እኔ እኮ አይደለም ያልኩት ረሱል ነው ያሉት አለይሂ ሰላቱ ወሰለም። ባባ አካውንት አውጣ፣ ያው እንደፈለክ አድርግ። ከበድ ያለ ነገር ካለ ደግሞ ንገረኝ በለው። ይሄ ነው ከኛ የሚጠበቀው። ይሄን ስታደርግ ወላሂ ጥሩ ሚስት ላይ ትወርቃለህ፣ ጥሩ ባል ላይ እህቴ ትወርቃለች፣ ጥሩ ርዝቅ ላይ ትወርቃለህ። ሁሌ ግንባርን ይሰማሃል። አብሽር ልጄ ይላል።
ጠዋት ይደውልልሃል፣ ማታ ይጨነቃል፣ እንዴት ሆንክ ይልሃል። ይሄን ነው ማድረግ ያለብን። በተለይ እዚህ ቤት ገብተን ምርጥ ካልሆነን የት ገብተን ነው ምርጥ የምንሆነው? ኬሚስትሪውን ተማር ነው፣ ፊዚክሱን ተማር ነው፣ ባዮሎጂውን ተማር ነው፣ ጂኦግራፊውን ተማር ነው፣ ማቴማቲክሱን ተማር ነው። ማንነትን ሊለውጥ አይችልም። እዚህ ቤት ስገባ ግን ማንነትን የምንለውጥበት ትልቅ ቤት ነው የመጣው። ምክንያቱም ትውልድ የሚገኘው እዚህ ቤት ብቻ ነው። ለዚህ ነው ኢዛ ጃአኩም መን ተርደውነ ዲኑሁ ወኹሉቁሁ ፈዘዊጁ። ሃይማኖቱንና አኽላቁን የምትወዱት ልጅ ቤታችሁ ካንኳኳ ፈዘዊጁ፣ ዳሩለት። ለምን አይንቀህም? አንተ እህትን ስትሰጠው አይንቀህ፣ ዲን አለዋ፣ ያከብረሃል። የባለቤቴ ወንድሜ መጣ ይላል፣ አባቷ መጣ ይላል፣ እናቱ መጣች ይላል። ዲን አላ። ዲን ከሌለ የቅራቅሞ ቆርቆሮ አለው ብለህ 9 ቦታ 10 ቦታ ብር አለው የምትል ከሆነ አንተንም በዛ ነው የሚደምርህ። ባንክ አድርጎ ነው የሚቆጥር። በቃ ማይነስ ፕላስ የሚያደርገው ካንተ ጋር ነው። ዲን ካለው ግን ይሄን አደርጋለሁ አይል። ስለዚህ ኢንሻአላህ ከቤተሰቦቻችን ጋር ከእናቶቻችን ጋር ዛሬ ኢንሻአላህ እንደውላለን። አላህ ቅርብ ያደረገላችሁ ሄዳችሁ መዘየር አብሽሪ ኡሚ በሏት። ወላሂ በዱንያ ላይ እንደ አባትና እንደ እናት ሐዘን ከባድ የለም፣ በጣም ከባድ። ለዚህ ነው ሰሃቦቹ እናትና አባት ሲሞትባቸው ከሌላው ሐዘን ከበድ ያደርጉ ነበረ። ሐዘናቸው ጠንከር ይል ነበረ። ለምንድን ነው ተብሎ ሲጠየቁ የጀነት በር ተዘጋብኝ ይላሉ። እነሱም መከበደም የጀነት በሩ ስለሆነ የጀነት በር ስለተዘጋብኝ ብለው ነው የሚያለቅሱት የነበሩ። እኛም የጀነት በራችን እንዳይዘጋ አላህ ቀብር የወሰደብን ቤተሰቦች ደግሞ ካሉ አንዳንዴም ቀለል ካረግነው ዱንያ እንትና ሞተ እስከሚባል አትጠብቅ። ተነስተህ ኮልፌ ሄደህ ተሳፈር፣ ቀብር ግባ፣ ለብቻ ዱዓ አድርግ፣ ለሁሉ ውጣ። እዛው ላይ እናት አለች፣ እዛው ላይ አባት አለ፣ እዛው ላይ ጎረቤቱ አለ፣ እዛው ላይ ላ ኢላሃ ኢለላህ ያለ ሁሉ አለ። ትልቅ ሽቀላ ሸቅለት ትመጣለህ፣ ትልቅ ንግድ ነግደህ ነው የምትመጣው። ስለዚህ ከእናቶቻችን ጋር አደራ፣ በንግግር በአክሽን የምናሳያቸው ነገሮች አደራ፣ ድምፃችንን አደራ፣ መልስ መስጠት አደራ። የጤንነታቸው ጉዳይ ልጄ አሞኛል ካለች ወዲያው ዘጋግተው ወዲያው ሩጥ፣ ወዲያው ዘጋግተው ወዲያው። በዱንያ ላይ የሚቆጭ ነገር እንዳይመጣብህ፣ ወይኔ ሳልሄድ እንዲሆነችብኝ እንዳትል ወዲያው። አላህ ትንሽ ሳንቲም ከሰጠ ሱቅ ሌላ ሰው ቢጠብቀው ችግር የማይኖር ከሆነ ሄደ ዘይራቸው። በአመት 4 5 ሄደ ዘይራቸው አላህ ከሰጠ። ካልሰጠስ አልহামዱሊላህ ያው በዚህ ደውለ መዘየት ይችላል። ሁጃ የለም እኮ አላህ ዘንድ። በዚህ ደውለ ለናደርሽ እናቴ በላት፣ በቃ መድኃኒት አገኘች። አሟት ነበር እኮ ደህና ልጄ አሞኝ ነበር፣ አሁን እኮ ድምፅን ስሰማው እኮ አሁን ተሻለኝ ትላለች። አጀይ አሁን ለቀቀኝ እኮ ትላለች። ይሄን ነው ከኛ ማድረግ የሚጠበቀው። ከእናት ጋር መቀራረብ፣ ከአባት ጋር መቀራረብ የማንነታችን ደረጃ ከፍ ማድረጊያ እንጂ ብዙ ወጣት በጣም ጥሩ መስሎ መታየት የምፈልገው፣ ብዙ እህቶች በጣም ጥሩ መልክ ጥሩ ሰው ሆኖ መምጣት የምትፈልገው ወንዱ ከሴት ጋር ሲገናኝ፣ ሴት ከወንድ ጋር ሲገናኝ። ይሄን ማስመሰል ደግሞ አላህ አይወደው። ትልቅ ጥሩ የሚባለው ለቤተሰቡ ጥሩ የሆነ ነው። ኸይሩኩም ሊአህሊ ወአና ኸይሩኩም ሊአህሊ ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም። ከእናንተ መካከል ምርጥ ሰው ማለት ለቤተሰቦቹ ምርጥ የሆነ ነው። እኔ ከማናችሁም የበለጠ ደግሞ ለቤተሰቦቼ ምርጥ ነኝ አሉ ሰለዋቱላሂ ወሰላሙ። አየህ ይሄ ነው አራዳ ማለት። ቤት በሽሮ ታንጫጫቸዋለህ። መርካቶ 3 ሰው ካልጋበዝኩ ብለህ 2000 ብር ታወጣለህ። እኔን የምከፍለው ብለህ ደግሞ እጅ እስከሚገነጠል ትደባደባለህ። ውሸታም ወላሂ። 1 ኪሎ ስጋ ይዘላቸው መጠማታ ልጆች ቢንጫጩ ያሻል። እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አድርገህ ገልብጠህላቸው ቢደሰቱ ያሻል። ወላሂ ረሃብ ይሆኑልህ። ባባዬው አበላህን ሲል ቢያንስ እንኳን ጀናዛን ያጥባል እኮ ልጅ። አብሽር የሚል ነገር ይሄ ነው አይደል እንዴ? ትከሻህ ነው። ውጪ ላይ መላእክት እንመስላለን። መላእክት ሰላም አለይኩም ወአለይኩም ሰላም ደህና ነህ ሐቢቢ አልহামዱሊላህ ሐቢቢ። ቤት እኮ ጭራቅ ነው፣ ጭራቅ። ልክ ሲመጣ አልጋ ስር የሚገባ ልጅ አለ። ባባ መጣ ብሎ አልጋ ስር። ይሄን እስላም አያውቅም።
ከኛ የሚጠበቀው ተግባራዊ እንቅስቃሴያችን ይሄን ነው ማድረግ ያለብን። አላህ Subhanahu Wa Ta'ala እንግዲህ የዚህ አይነት የቁጣ ቫይረሶችን አላህ ያንሳልን። የተሻሉ ሰዎች አላህ ያደርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን። በመካከላችንም ቀብር የሄዱብን እናትና አባቶቻችን ረውደቱ ሚን ሪያዲል ጀና አላህ ያርግላቸው። ቤታቸውን፣ ምንጣፋቸውን፣ ግድግዳቸውን አላህ ያሳምርላቸው። የተሻለ ቤት አላህ ያርግላቸው። እዚህ ቤት እንደሰበሰበን አላህ Subhanahu Wa Ta'ala ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን። ለእናት ለአባቶቻችን ደግሞ ጥሩ ታዛዥ ጥሩ የነሱ ልጅ ከተባሉት ባሪያዎቹ አላህ ያርገን። ከነሱም ቀልብ አላህ ይጠብቃል። እዚህ ቤት ምርጥ ቤት ነው የተገናኘ ነው። ምርጡን ጀነት ደግሞ አላህ ያገናኘን። ቲቢትም ኩራትም አላህ ያንሳልን። ምቀኝነትንም አላህ ያንሳልን። የኔ ዘር ይበልጣል ምንለውን በሽታ አላህ ያንሳልን። ትክክለኛ የአላህ ፍራቻ ልባችን ላይ እኔንም እናንተንም አላህ ካስቀመጠብላቸው ሰዎች አላህ ያርገን። በየደቂቃው እሳት እየዘነበባቸው ያሉት ፍልስጤሞችንም አላህ ይድረስላቸው። አላህ ይድረስላቸው። አላህ ይድረስላቸው። አላህ ይድረስላቸው። አላህ በቃችሁ አላህ ይበላቸው። የሞቱትንም ቤተሰቦች አላህ የሸሂድነት ደረጃም አላህ ይከልክላቸው። ያሉትንም አላህ በቃ አላህ ይበላቸው። ይህን እሳት እያወረዱ ያሉን ደግሞ አላህ እሳት አውርዶባቸው ሳናይ ደግሞ አላህ ቀብር ያውሰደን። ልክ ዑምራ መካ መዲና እንደምንሄደው ሁሉ ቤተል መቅዲስ ሄደን ሰግደን የምንመጣበትን ደግሞ አላህ ያቅርብልን። አላህ ያቅርብልን። እዛ መሄድ አንዱ ሂዱ ከተባልንበት ቦታ ነውና ያን ሳንሄድ አላህ ቀብር ያውሰደን። አላህ ይዋጋላቸው። አላህ ይዘንላቸው። አላህ በቃቸው አላህ ይበላቸው። እነዚህ ልጆቻችንም ከመጥፎ ነገር ሁሉ አላህ ይጠብቃቸው። የመስጊድ ፍቅር አላህ ይስጣቸው። ከአይንናስ አላህ ይጠብቃቸው። በቁርአንም ጎበዝ በትምህርትም ጎበዝ ኡማውን ሁሉ የሚያገለግሉ ልጆች አላህ ያርጋቸው። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።